ሰላም የተወደዳችሁ የሙሉቴክ ቻናል ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ተመልካቾቼ ዛሬ በዚህ ቪዲዮ ደግሞ ስለ ሲኦሲ የሚረዳችሁ ቪዲዮ ይዤላችሁ መጥቻለሁ። ኦፍኮርስ ከዚህ በኋላ አንዳንድ ማለት ብዙ ስራዎች በሲኦሲ ዙሪያ ማለት በቴክኒክና ሙያ በሚሰጠው የሲኦሲ ፈተና ወይም ሰርቲፊኬሽን ዙሪያ አንዳንድ ቪዲዮ እየሰራሁ ለእናንተ አቀርባለሁ። እናንተም እንደምታዩ ተስፋ አደርጋለሁ ማለት ነው። ዛሬ ግን በሲኦሲ ሌቨል 2 ማለት በአይቲ ሳፖርት ሌቨል 2 አንድ የፈተና አይነት ከሆነው ኔትወርኪንግ ነውና ኔትወርኪንግ የምንሰራበት ኬብል እንዴት ክሬት እንደምናደርግ አሳያችኋለሁ። ኮምፒውተራችን ወይም ደግሞ ያሉ ኔትወርክ ዲቫይሶች ኮኔክት የምናደርግበት ወይም ደግሞ የምናገናኝበት ኬብል ኔትወርክ ኬብል ብለን እንጠራዋለን። ኔትወርክ ኬብል እንዴት እንደሚሰራ እያንዳንዱ ማቴሪያል የሚያስፈልገን ማቴሪያል በግልጽ አስተምራችኋለሁ። ተከታተሉኝ እስከ መጨረሻ ከኔ ጋር እንድትቆዩ ጋብዛችኋለሁ። አንድ ነገር ግን እንዳትረሱት፣ ሰብስክራይብ ማድረግ እንዳትረሱ፣ ሼር አድርጉ፣ ኮሜንት ስጡኝ፣ ላይክ አድርጉት። በጣም አመሰግናለሁ። እንጀምር። ተመልካቾቼ በዚህ ቪዲዮ እንዳልኳችሁ የማሳያችሁ ነገር ኔትወርክ ኬብል ስለሆነ የሚያስፈልጉን ማቴሪያሎች መጀመሪያ አሳያችኋለሁ። መጀመሪያ የሚያስፈልገን ማቴሪያል ዩቲፒ ኬብል ነው። ይሄ የያዝኩት ኬብል ዩቲፒ ኬብል ይባላል፣ ወይም ደግሞ አንሼልድ ትዊስትድ ፓየር ተብሎ ይጠራል። ይህ ኬብል ኦልሞስት 2 ሜትር ይደርሳል። እኔ ጋር ያለው ኬብል እናንተ እንደፈለጋችሁት መጠን ቆርጣችሁ ወይም ደግሞ ገዝታችሁ መጠቀም ትችላላችሁ ማለት ነው። ምክንያቱም በፓኬትም እንገዛዋለን በትልቅ ታሽጎ፣ እንደገና ደግሞ ከሱቆች ደግሞ ኤሌክትሮኒክስ ከሚሸጡ ሱቆች በሜትር ደግሞ መግዛት እንችላለን። ታስዋይ 2 ሜትር ነው ለኔ። እናንተ ያሏችሁ ዲቫይሶች ኔትወርክ ዲቫይሶች ያላቸው ርቀት በመለካት መግዛት ትችላላችሁ። የዩቲፒ ኬብል ይዣለሁ። እንደገና ደግሞ ክሪምፐር ይዣለሁ። ይሄ ክሪምፐር ብለን እንጠራዋለን። ለምንድን ነው የሚጠቅመን? እዚህ ላይ ካተር አለ። ኔትወርክ ኬብሉ ከት የምናደርግበት የሚያስፈልግ ነገር የምንቆርጥበት ነው። ካተር ብለን እንጠራዋለን። ይሄኛው ኦልሞስት እንደምላጭ ነገር ነው። እዚህ ላይ ደግሞ RJ45 ከኬብሉ ጋር የሚያገናኝልን ነው። ኦልሬዲ ዲቴል ስለምናየው ይሄ እንትን ይሆናል ማለት ነው። ኦልሬዲ ይሄ ክሪምፐር ብለን እንጠራዋለን። ይሄ ዩቲፒ ኬብል ብለን እንጠራዋለን። ካት 5 ነው፣ ካቴጎሪ 5። ይሄ ደግሞ RJ45 ብለን እንጠራዋለን። እነዚህ 3 ነገሮች ቤዚክ ናቸው። ይሄ RJ45 ብለን እንጠራዋለን ማለት ነው። አሁን የሚያስፈልገን 2 RJ45 ያስፈልገናል። ምክንያቱም ኬብሉ እንዳሳየዋችሁ 2 ጫፍ ይኖረዋል። ይሄ 2 ጫፍ ይኖረዋል። አንዱ ወደ አንድ ኮምፒውተር፣ አንዱ ደግሞ ወደ አንድ ኮምፒውተር ወይም ደግሞ ወደ 2 ዲቫይሶች ኔትወርክ ዲቫይሶች ኮኔክት ስለሚሆን በአንዱ ጫፍ RJ45 እናስገባበታለን፣ በአንዱም ጫፍ RJ45 እናስገባበታለን። ታስዋይ እነዚህ ካቀረብን በኋላ ሌላ እንደ ኦፕሽን ቢኖር ጥሩ የሚሆንልን ዲቫይስ አለ። ኔትወርክ ቴስተር ብለን እንጠራዋለን፣ ወይም ደግሞ ኬብል ቴስተር። ክሪፕ ካደረግነው በኋላ ይሰራል አይሰራም ብለን ቼክ የምናደርግበት ዲቫይስ ነው። አሁን ኦፍኮርስ የለኝም፣ ነገር ግን ክሪፕ ካደረኩኝ በኋላ በሌላ ቴስት የማደርግበት ሜትድ እጠቀማለሁ። እሱን አሳያችኋለሁ በኋላ ስንሰራው። መጀመሪያ የምናደርገው ነገር ምንድን ነው? ኬብሉን እናዘጋጀዋለን። አሁን ኦልሬዲ ምንም በውስጡ ዋየሮች አሉ። እነዛ ዋየሮች ዲቴይል እናያለን። ኦፍኮርስ ምን እናደርጋለን? በካተሩ ትንሽ እችን ታክል እናደርጋለን፣ ዋየሩ እናወጣዋለን። ስለዚህ ቀስ አድርገን ዋየሩ እንዳይነካ ውስጥ ያለው ላይኛው ከቨር ፕላስቲክ እንደዚህ ክብ በመስራት እናደርገዋለን፣ እንዲወጣ እናደርገዋለን። ይህ ኦልሬዲ እንደምታዩት ከትሆነልኛል ሳሞት እና ምን አደርጋለሁ? እዚህ እቆርጠዋለሁ በደንብ። ይሄኛው ወጥቷል ማለት ነው። እነዚህ ዋየሮች ናቸው አሁን ኮንፊገር ለማድረግ የምንሞክረው ማለት ነው። ይሄ
የውስጥ እንትን ነው። ዋየሮቹ እንዳይገናኙ የሚረዳ በጣም ጠቃሚ ፕላስቲክ ነው። እሱን ከት አደርጋለሁ። ካተሬ እሱ ወጥቶልኛል። አሁን እንደምታዩት የወረደ መጀመሪያ የቆረጥኩት ነው። ቆሻሻ ነው ይጣላል ማለት ነው። አሁን ምንድነው የማደርገው ዋየሮችን አፍታታለሁ። 8 ዋየሮች ናቸው ያሉት እዚህ። 8ቱ በከለራቸው ይለያያሉ። የራሳቸው የከለር አይነት ያላቸው። እዚህ ላይ ብራውን አለ ማለት ቡናማ ከለር አለ። እዚህ ላይ ኦራንጅ ከለር አለ። እዚህ ላይ ግሪን ከለር አለ። እዚህ ደግሞ ብሉ ከለር አለ። ሁለተኛው ዋየር ደግሞ ዋይት ነው፣ ነጭ ነው ሁሉም ጋር ያለው። አሁን ፓየር ስለሆኑ ጥንድ ስለሆኑ እንፈታቸዋለን ማለት ነው። ይህንን ፓየር የሆነ እንትን መፍታት ነው የመጀመሪያ ስራችን። ይህ መፍታት ነው። ይህንን ከፈታው በኋላ ሌላ ነገር የማደርገው ምንድን ነው? እንደምታዩት የተሰባበረ እንትን ያለው ቀጥ ብሎ መቆም አለበት። አሁን እንደዚህ እንትን ማድረግ በእጃችሁ ኦፍኮርስ እጃችሁ ሊጎዳችሁ ይችላል። ስፔሻሊ ካቴጎሪ 6 ከሆነ ኬብሉ ትንሽ ጠንካር ስለሚል፣ ነገር ግን ቀጥ እስኪል ድረስ እንደዚህ ማድረግ በደንብ በእጃችሁ። ቀጥ ካላለላችሁ በስተቀር ኬብሉ ላይሰራ ይችላል። ኢቭን ክሪምፕ አድርጋችሁ ተዘጋጅቶ ጨርሻለሁ ብላችሁ ላይሰራላችሁ ስለሚችል በደንብ እንደዚህ አድርጋችሁ ቀጥ እንዲል ማድረግ የመጀመሪያ ስራችሁ ይሆናል ማለት ነው። ያኛው ሁለተኛው እንደዛ እናዘጋጀዋለን። በተመሳሳይ መልኩ እንደዚህ እናደርጋለን ማለት ነው። መጀመሪያ እንዳደረጉት የሚፈልጋትን ፓርት እናደርጋለሁ፣ እቆርጣለሁ። ኦኬ ይሄ ኦልሬዲ ይወጣል እንደምታዩት። ይሄኛው ተመሳሳይ ፕላስቲክ አለ። የፕላስቲክ ኦልሬዲ ቆሻሻ ነው፣ ይወጣል። እዚህም ላይ ቅድም እንዳየነው ፓየር ነው፣ ጥንድ ነው፣ እንለያቸዋለን ማለት ነው። ኦኬ ይህ ከፈታ ነው በኋላ ለየብቻው ካደረግን በኋላ 4 ጥንድ የነበረ 8 ዋየሮች ይኖረናል ማለት ነው። ይህም በተመሳሳይ መልኩ ቅድም እንዳደረግነው በደንብ ቀጥ እንዲልልን ቀጥ ብሎ እንዲቆምልን እናደርጋለን ማለት ነው። እንደዚህ እናፍታታዋለን ማለት ነው። እንደዚህ ከተፍታታ በኋላ በደንብ ቀጥ እንዲልልን ካደረግን በኋላ ስራችን መጀመር እንችላለን። አሁን መጀመሪያ እንድነግራችሁ የምፈልገው ነገር አለ። 2 አይነት ኬብሊንግ ሲስተም አለ በኔትወርኪንግ ኢንተርናሽናሊ ስታንዳርዳይዝ የተደረገ 2 አይነት ኬብሊንግ ሲስተም አለ። አንዱ ክሮስ ኦቨር ብለን እንጠራዋለን፣ አንዱ ደግሞ ስትሬት ስሩ ብለን እንጠራዋለን። ክሮስ ኦቨር የምንለው ማለት ይሄ እነዚህ 2 ኬብሊንግ ሲስተሞች የምንጠቀምባቸው ኢንቫይሮንመንት አለ። ክሮስ ኦቨር እጠቀማለሁ ብለን ክሮስ ኦቨር አንጠቀምም፣ ወይም ደግሞ ስትሬት ስሩ እጠቀማለሁ ብለን ስትሬት ስሩ አንጠቀምም። የምናደርገው ምንድነው? ክሮስ ኦቨር የሚያስፈልግበት ጊዜ አለ፣ ስትሬት ስሩ ደግሞ የሚያስፈልግበት ጊዜ አለ። ክሮስ ኦቨር የሚያስፈልግበት ጊዜ መቼ ነው? ክሮስ ኦቨር የሚያስፈልግበት ጊዜ መቼ ነው? የተለያዩ ማለት ዘሴም ዲቫይሶች ተመሳሳይ የኔትወርክ ዲቫይሶች ኮኔክት ለማድረግ ስንፈልግ ክሮስ ኦቨር እንጠቀማለን። ለምሳሌ ላፕቶፕ ከላፕቶፕ ጋር፣ ኮምፒውተር ከኮምፒውተር ጋር፣ ስዊች ከስዊች ጋር፣ ራውተር ከራውተር ጋር ተመሳሳይ ዲቫይስ ኮኔክት ለማድረግ የምጠቀምበት ከሆነ የኬብል በክሮስ ኦቨር ኬብል አሬንጅመንት አሬንጅ አድርገዋለሁ። ኦኬ ስትሬት ስሩ ደግሞ የሚያስፈልገኝ መቼ ነው? ዲፈረንት ዲቫይስስ ወይም ደግሞ የተለያዩ ኔትወርክ ዲቫይሶች ኮኔክት ለማድረግ ለምሳሌ ከኮምፒውተር ወደ ራውተር፣ ከኮምፒውተር ወደ ስዊች፣ ከስዊች ወደ ራውተር ማለት አንዱ ዲቫይስ ኮምፒውተር ሆኖ ሌላው ዲቫይስ ደግሞ ሌላ አይነት ዲቫይስ ሲሆን ስትሬት ስሩ እጠቀማለሁ። ስትሬት ስሩ ዲፈረንት ዲቫይስ ክሮስ ኦቨር ተሴም ዲቫይስ። ይህ በደንብ መያዝ አለባቸው። ለምሳሌ 2 ኮምፒውተር ኔትወርክ ለማድረግ ከፈለጋችሁ 2 ኮምፒውተር ናቸው፣ ዘሴም ናቸው፣ የሚያስፈልጋችሁ ክሮስ ኦቨር ነው።
ሶስት ኮምፒውተር አሏችሁ፣ አንድ ስዊች አለ። ስለዚህ ሶስት ኮምፒውተር ኮኔክት የምታደርጉት በስዊች አማካኝነት ስለሆነ ከኮምፒውተር ወደ ስዊች ነው ኮኔክት የምታደርጉት። ዲፍረንት ዲቫይስ ነው ስትሬሱ ነው የምትጠቀሙት። ይህ በደንብ መለየት አለባችሁ። በመቀጠል ምንድነው የምናደርገው? ስትሬሱ የምንለው በከለር አሬንጅመንት ነው። ሁለቱም ጫፍ ላይ በምናደርገው የከለር አሬንጅመንት አቀማመጥ ነው ስትሬሱ ክሮስ ኦቨር የምንለው። ዛስ ዋይ እኔ ለምሳሌ ስትሬሱ ሲሆን ምን እንደሚሆንና ክሮስ ኦቨር ሲሆን ምን እንደሚሆን አሳያቸዋል። አሁን ይሄ የምሰራው ዲቫይስ የምፈልገው ክሮስ ኦቨር እንዲሆንልኝ ነው፣ ግን ስትሬሱም እንዴት እንደሚደረግ በዛው አሳያቸዋል። አሁን የምፈልገው እንዴት ነው? ዋይት ግሪን ብዬ ጀምራለሁ። ዋይት ግሪን እንደምታዩት ይሄ ዋይት ግሪን ነጭና ቅጠልያ ነው። ደን ግሪን ዋይት ግሪን ግሪን ደን ዋይት ኦሬንጅ ወስድና ሶስተኛ አድርገዋለሁ። ይሄ እዚህ ላይ መጀመሪያ ዋይት ግሪን አምጥቻለሁ። ከዛ ግሪን፣ ከዛ ዋይት ኦሬንጅ፣ ከዛ ብሉ ብሉ፣ ከዛ ዋይት ብሉ፣ ኦሬንጅ፣ ከዛ ዋይት ብራውን ብራውን። ኦኬ አንዱ ጫፍ እንደዚህ አድርጌዋለሁ። ዋይት ኦሬንጅ ነው ዋይት ግሪን ግሪን፣ ዋይት ኦሬንጅ ብሉ፣ ዋይት ብሉ ኦሬንጅ፣ ዋይት ብራውን ብራውን ብያለሁ። ልድገመው። ዋይት ግሪን ግሪን፣ ዋይት ኦሬንጅ ብሉ፣ ዋይት ብሉ ኦሬንጅ፣ ዋይት ብራውን ብራውን። ይህንን እንደዚህ ይዝና በደንብ ቀጥ እንዲልልኝ አደርገዋለሁ። አሁን በደንብ